ኢየሱስ ክርስቶስ ከብሉይ ኪዳን ሊቀ ካህናት የሚለይበት ምክንያቶች ኢየሱስ የራሱን ደም ይዞ ነው የገባው። እነርሱ ግን የእንስሳ ደም ነው ይዘው የሚገቡት። ኢየሱስ ፍጹም ሰው ፍጹም አምላክ ነው። እነርሱ ግን ፍጹም ሰው ብቻ ናቸው። ኢየሱስ በሰው እጅ ወዳልተሰራች ቅድስተ ቅዱሳን ገብቷል። እነርሱ ለእውነተኛ ቅድስተ ቅዱሳን ጥላ ወደ ነበረች ወይም በሰው እጅ ወደ ተሰራች ይገባሉ። እርሱ ብቻ በሰማያት ያለፈ ሊቀ ካህን ነው። እነርሱ ግን አይደሉም። እነርሱ ብዙ ናቸው፣ እርሱ ግን አንድ ነው። እነርሱ ለራሳቸውና ለሰው ኃጢአት የእንስሳት ደም ይዘው ይገባሉ። እርሱ ግን ለሰው ኃጢአት እንጂ ለራሱ ኃጢአት አይደለም የራሱን ደም ይዞ የገባው። እርሱ ገብቶ የተቀመጠ ነው ወይም ሰርቶ የጨረሰ ነው። እነርሱ ግን ገብቶ አልተቀመጡም። ምክንያቱም ለቀጣይ ዓመታትም ሰው ኃጢአት ሲሰራ ሌላ መስዋዕት ስለሚፈልግ ይወጣሉ። እርሱ ገብቶ ያስገባን ነው። እነርሱ ግን ቅድስተ ቅዱሳን ብቻቸውን ይገባሉ። ኢቨኒፍ 3 እና 4 ቀን ራስ ተቀድሰ ብትመጣም አያስገቡም። ምክንያቱም እግዚአብሔር አንዴ በተለያየ በደመና ይመጣል፣ በመብረቅ ይመጣል፣ በተለያየ መንገድ ስለሚመጣ ያኔ አስፈሪ ነበር። አሁን ግን እንደዚህ አይደለም። ገብቶ ያስገባን ሊቀ ካህን ነው ኢየሱስ። እርሱ ገብቶ አልወጣም። እነርሱ ግን ከገቡ በኋላ ይወጣሉ። እነርሱ የሚያቀርቡት መስዋዕት ኃጢአታችንን ይከድናል። ከሞተ ሕሊና ጸጸት ነፃ አያወጣንም። ኢየሱስ ግን የራሱን ደም ያቀረበው ኃጢአታችንን አይከድንም፣ ከኃጢአታችን ያነጸናል። እርሱ ሲገባ እግሩ ላይ ገመድ አይታሰርም። እነርሱ ግን ሲገቡ እግራቸው ላይ ገመድ ይታሰራል። እነርሱ ገብቶ ሊሞቱ ይችላሉ። እርሱ ግን ሞቶ የገባ እንጂ ገብቶ አልሞተም። ሞቼ ነበረ ይላል። ማለትም ሞትን ታሪክ ያደርጋል። ደግሞ ኢየሱስ ጌታ ነው ያልነው ራሱ ሞቶ ጌታ ነኝ ያለውን ሞት ስላሸነፈ ነው። ደግሞም ከሞት ጋር ተስማምቶ ሳይሆን አሸንፎ ነው የተነሳው። ስለዚህ ከብሉይ ኪዳን ሊቀ ካህናት ጌታ ኢየሱስ ክርስቶስ በላይም ነው፣ አይወዳደርም። ሲጀመር ይህ ብቻ ሳይሆን ለንጽጽርም አይቀርብም። የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ ብቻ ነው። ከተስማማችሁ ከተመቻችሁ ሼር ላይክ አድርጉልኝ። ኮፒ ሊንክ። ቴንክ ዩ። አመሰግናለሁ።